ሰላም ጤና ይስጥልን የቀቢ ኒውስ ቤተሰቦች እንደምሰነበታችሁ። በዛሬው መረጃችን በዓለም አቀፍ መድረክ ከፍተኛ ትኩረት የሳቡ የዲፕሎማሲውን ውጥረት ያከረሩና ሰብአዊ ቀውሶችን የዳሰሱ ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በተለይም በመካከለኛው ምስራቅ በሆርሙዝ ሰርጥ አካባቢ እየተሰማ ላለው አዲስ የጦርነት ነጋሪትና የፕሬዝዳንት ዶናልድ ትራምፕ ያልተጠበቀ መግለጫ የዛሬው ፕሮግራማችን ቀዳሚ ትኩረት ነው። አብራችሁን ቆዩ። እንግዳ ወርቅ ተፈራ ነኝ። የመካከለኛው ምስራቅ ውጥረት አዲስ ምዕራፍ ላይ የደረሰ ይመስላል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ ገጻቸው ባስተላለፉት አስገራሚ መልእክት በሆርሙዝ ሰርጥ ላይ ማለፍ ያልቻሉና የታገቱ መርከቦች ነፃ ለማውጣት ፕሮጀክት ነፃነት የተሰኘ ዘመቻ መጀመራቸውን አስታውቀዋል። ትራምፕ እንደሚሉት ይህ እርምጃ የተወሰደው በችግር ላይ ባሉ ሀገራት ጥያቄ መሰረት ሲሆን አሜሪካ መርከቦቹን እየመራች ከተከለከለው የሰርጡ ክፍል እንደምታስወጣቸው ቃል ገብቷል። ይሁን እንጂ የትኞቹ ሀገራት ጥያቄውን እንዳቀረቡላቸው በዝርዝር አልገለጹም። ይህ የትራምፕ ውሳኔ በቴህራን በኩል ከፍተኛ ቁጣን ቀስቅሷል። የኢራን ፓርላማም የብሔራዊ ደህንነት ኮሚሽን ኃላፊ ኢብራሂም አዚዚ ባወጡት መግለጫ ማንኛውም የአሜሪካ ወታደር ጣልቃ ገብነት በዋሽንግተንና በቴህራን መካከል የተደረሰውን የተኩስ አቁም ስምምነት እንደመጣስ ይቆጠራል ሲሉ አስጠንቅቀዋል። የሆርሙዝ ሰርጥና የፋርስ ባህረ ሰላጤ በዶናልድ ትራምፕ የቅዠት ጽሑፎች አይመራም ያሉት አዚዚም አሜሪካ ለምትወስደው ማንኛውም እርምጃ ከባድ አጸፋዊ ምላሽ እንደሚጠብቃት አሳስበዋል። በሁለቱም ሀገራት መካከል ያለው ውጥረት በዚህ ብቻ አላበቃም። አሜሪካ ህገወጥ ተግባር ላይ ተሰማርታለች በሚል በቁጥጥር ስር ባዋለችው የኢራን መርከብ ላይ የነበሩ 22 ሰራተኞችን በአሜሪካ ወታደራዊ አውሮፕላን ወደ ጎረቤት ሀገር ፓኪስታን ማጓጓዛም ታውቋል። ይህ እርምጃ በቀጠናው ያለውን ወታደራዊ ዲፕሎማሲያዊ ፍጥጫ ይበልጥ ሊያባብሰውና በባህር ላይ በሚደረገው የንግድ እንቅስቃሴዎች ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ወደ ሰብአዊ መብቶች ስንመጣ ደግሞ የፍልስጤም ጋዜጠኞች ማህበር በዓለም አቀፍ የፕሬስ ነጻነት ቀን ባወጣው መግለጫ እጅግ ዘግናኝ መረጃዎችን ይፋ አድርጓል። እንደ አውሮፓውያን አቆጣጠር ከ2026 መጀመሪያ አንስቶ ባሉት ጥቂት ወራት ውስጥ ብቻም በጋዜጠኞች ላይ 300 የሚጠጉ ጥቃቶችና ጥሰቶች ተመዝግበዋል። በጥቅምት 2023 በጋዛ ላይ ጦርነት ከተቀሰቀሰ ወዲህ በአጠቃላይ 262 ጋዜጠኞች ተገድለዋል። ማህበሩ ይህንን ድርጊት የፍልስጤምን ትረካ ለማጥፋት የታለመ ስርዓታዊ ፖሊሲ ሲል የጠራው ሲሆን ዓለም አቀፉ ማህበረሰብ ለሚዲያ ባለሙያዎች አስቸኳይ ጥበቃ እንዲያደርግ ጥሪ አቅርቧል። በ187 የሚዲያ ተቋማትና 140 የጋዜጠኞች መኖሪያ ቤቶች መውደማቸውን የጥቃቱ ስፋትን ያሳያል። በአፍሪካ ቀንድ ሰብአዊ ቀውሱ እንደቀጠለ ነው። በጎረቤት ሱዳን ሰሜን ኮርዶፋን ግዛት ውስጥ እየተባባሰ በመጣው የጸጥታ መታወክ ምክንያት ባለፉት 2 ቀናት ውስጥ ብቻ ወደ 2600 የሚጠጉ ሲቪሎች ለመፈናቀል ተገደዋል። ዓለም አቀፉ የፍልሰት ድርጅት IOM እንደገለጸው እነዚህ ተፈናቃዮች በአሁኑ ወቅት በከፍተኛ ስጋትና በችግር ውስጥ ይገኛሉ። በሌላ በኩል ተፈጥሯዊ አደጋዎች በኬንያ ከፍተኛ ጉዳት እያደረሱ ነው። በተለያዩ የኬንያ አካባቢዎች እየጣለ ባለው ከባድ ዝናብና በተከሰተው የመሬት መንሸራተት የ18 ሰዎች ሕይወት ማለፉን የሀገሪቱ ፖሊስ አረጋግጧል። በተለይም በታራካ ኒቲና በኪያምቡ ካውንቲዎች የመኖሪያ ቤቶች የወደሙ ሲሆን የዝናቡ ወቅት እስከ ግንቦት ወር ድረስ የሚቀጥል በመሆኑ ነዋሪዎች አስፈላጊውን ጥንቃቄ እንዲያደርጉ ባለስልጣናት አሳስበዋል። በመጋቢት ወር ብቻ የ71 ሰዎች ሕይወት ማለፉ የሚታወስ ሲሆን አጠቃላይ ሟቾቹ ቁጥር በከፍተኛ ሁኔታ እየጨመረ መምጣቱ አሳሳቢ ሆኗል። በመጨረሻም የታሪክ ተጠያቂነትና የካሳ ጥያቄ በአፍሪካ መሪዎች ዘንድ በድጋሚ ጎልቶ ተሰምቷል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳም የቀድሞ የቅኝ አገዛዝ ኃይሎች በአፍሪካ ላይ ለፈጸሙት ግፍና ለዘረፉት ሀብት ይቅርታ ከመጠየቅ ባለፈ ተጨባጭ የካሳ ክፍያ መፈጸም አለባቸው ብለዋል። ፕሬዝዳንቱ አክለውም የቅኝ አገዛዝ ኃይሎች በሚሊዮን የሚቆጠሩ አፍሪካውያንን በባርነት በመያዝና የተፈጥሮ ሀብትን በመዝረፍ መበልጸጋቸውን ጠቅሰው ይህንን የማይሽር ጠባሳ ለማከም ዓለም አቀፍ የተቀናጀ የካሳ ማዕቀፍ እንደሚያስፈልግ አሳስበዋል።
የተወደዳችሁ የቀቢ ኒውስ ቤተሰቦች የዛሬ መሰናዶችን እነዚህን አንኳር ጉዳዮች ዳስሷል። ዓለማችን በፖለቲካዊ ሽኩቻዎች በጦርነትና በተፈጥሮ አደጋዎች መካከል ሆና 2026ን እየገፋች ትገኛለች። የሆርሙዝ ሰርጥ ውጥረት ወዴት ያመራል? ዓለም አቀፍ ተቋማትስ ለጋዜጠኞችና ለተፈናቃዮች የሚገባውን ጥበቃ ያደርጉ ይሆን ወይ? የሚሉትን ጥያቄዎች በቀጣይ ዘገባዎቻችን የምንመለከት ይሆናል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።